ኢትዮጵያ ስትሳፈሪ አልመለስም ብለሻቸው ከሆነ ኹሩጅ ኒሃኢ የሚባል ነው የሚያሰሩልሽ። ያ ማለት ካንስል ነው የሚሆነው ብለውኛል ማለት ነው። ስለ ኩዌት ያለውን ነገር የምታውቁ እዛ ያላችሁ ትክክለኛ ኢንፎርሜሽን ብታሳውቁኝ አማራጭን እወስዳለሁ ማለት ነው። ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ኮሜንታችሁን አሳውቁኝ ማለት ነው። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ተከስቻለሁ ማለት ነው። እንግዲህ ሰሞኑን በምሰራቸው ቪዲዮዎች ላይ ብዙ አስተያየቶች፣ ብዙ ኮሜንቶች እየደረሱ ነው ማለት ነው። ውድ የሀገሬ ልጆች፣ የመዳም ቅመሞች በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። አላህ ከእናንተ ጋር ይሁን። አላህ ይገዛችሁ። አሰባችሁበት ድረሱ። እኔን በኮሜንት እያበረታታችሁኝና በቃ ጥንካሬ እንዲሰጠኝ የእናንተ ኮሜንት ለኔ በጣም ደስ እያለኝ ነው እና ማነበው። አላህ ይስጥልኝ፣ አፊ ሀያት ይስጣችሁ። በያላችሁበት ደስ ይበላችሁ ነው የምላችሁ። ደግሞ ከሙራዳችሁ በላይ ሁሉም ነገር ተሳክቶላችሁ በሰላም ለሀገራችሁ ያብቃችሁ እና ሀባይብ ይህን ቪዲዮ ላይክ ሸር አድርጉልኝ፣ አይከፈልበትም። እንግዲህ እኔም አረብ ሀገር ተመልሼ እንዳልመጣ አበረታቱኝ፣ አግዙኝ እያልኳችሁ በተደጋጋሚ ቪዲዮ እየሰራሁ ነውና አሁንም ያው የእናንተ እገዛ ያስፈልገኛል። ቪዲዮውን ስታዩ ላይክ አርጋችሁ ሸር ብታደርጉልኝ በጣም ደስ ይለኛል ማለት ነው። እንግዲህ ይሄን ዩቲዩብ ስከፍት አረብ ሀገር ባሉ እህት ወንድሞቼ ቅመሞች አግዘውኝና በቃ ከፍ እንዳረጉኝ ብዬ ነው እና የጀመርኩት። ሀገር ገብቼ እሰራበታለሁ ብዬ ስለሆነ እና ያለሁትም ያው ታውቃላችሁ ሀገር ነው። የእናንተ እገዛ አይለኝ እላለሁኝ ሀባይብ። እና የዛሬው ቪዲዮዬ ያው ኮሜንታተሮችም እንዳሉኝ አረቦች ሌላ ሰራተኛ እንዳመጡ ግዴታ አንቺ ወደ ኢትዮጵያ ስትሳፈሪ አልመለስም ብለሻቸው ከሆነ ኹሩጅ ኒሃኢ የሚባል ነው የሚያሰሩልሽ። ያ ማለት ካንስል ነው የሚሆነው ብለውኛል ማለት ነው። ይሄ ነገር ለኔ በጣም ግልጽ አልሆነልኝ አለ ማለት ነው። እኔ በፊት የማውቀው ልጅ አሁን ወደ ኢትዮጵያ ስንገባ እንመለሳለን ብለናቸው ከሆነ አረቦቹ በዛው ከቀረን ካልተመለስን ያው ካንስል ያደርጉታል የሚል ነበረ በውስጥ ያለው ሀሳብ ማለት ነው። አሁን ግን እዛው እያለሽ ያው በሰላም ትኬት ቆርጠው አልመጣም ብለሻቸው ተሰናብተሽ ከሆነ የመጣሽው ያው ኹሩጅ ኒሃኢ ነው የሚሆነው፣ ካንስል ይሆናል እያሉኝ ነውና በጣም ያው እኔ ፍላጎቴ ነግራቸዋለሁ። ወደ ሳኡዲ መሄድ ነበረ ማለት ነው፣ አልተሳካም። እንግዲህ ዱባይ ያሉ እህቶችም ዱባይ እንዳትመጪ፣ ዱባይ በጣም ከባድ ነው ስራውም ሁሉም ነገር እንደ ሳኡዲ አይደለም፣ ጽዳትም ይሁን ምንም ይሁንና ወደ ዱባይ አትሰቢው እያሉኝ ነው ማለት ነው። እኔም ያው ዱባይ አእምሮዬ መቀበል አቅቶታል ማለት ነው። በጣም ነው እኔ ዝም ብዬ ሳስበው የሚከብደኝ ማለት ነው። ለምን የሳኡዲው ጋር ሳወዳድረውም ያን ያህል በጣም እኔ እንጃ በጣም ልዩነት አለው ማለት ነው። እና አንዳንድ እህቶች ያው ኩዌት ነይ ቶሎ እያሉኝ ነው ማለት ነው። እና ኩዌት እንዴት ነው ማለት እኔ ትንሽ እንደው ስለ ዱባይ ያን ያህል ብዙ ኢንፎርሜሽን እሰማ እንደሁ እንጂ ስለ ኩዌት ምንም የማውቀው ነገር የለኝም ማለት ነው። አሁን ላይ ደግሞ ያው ቢከፈትም ያን ያህል አጥጋቢ አይደለም። ሰዎቹ ክፉ ናቸው፣ በጣም ስራም ይበዛል እያሉ እያስፈራሩኝ ስለሆነ እኔ እንጃ ወላሂ ይሄ ነው ለማለት በጣም ከብዶኛል ማለት ነው። ኩዌት ለመሄድ እንኳን አይደለም ኩዌት ዱባይ ለመሄድ ራሱ ፍላጎት አልነበረኝም። ወደ ሳኡዲ ነበር ሀሳቤ፣ ግን አልሆነም። እንደዛ እንዳላችሁ ከሆነ ማለት ነው ከ5 ዓመት በፊት መመለስ ካልቻልኩኝ እኔ እንጃ በጣም የሚከብድ ነገር ነው ማለት ነው። እና ኩዌት ደግሞ በምታውቁት በሰው እንደዚህ በጓደኛ ጥሩ ቤት ስለ ሰዎቹም ስለ ሁሉም ነገር የሚያውቁ ሰዎች ያስፈልጋል ማለት ነው። አሁን ዝም ብዬ ኩዌት ብሄድ ለኔ እኔ እንጃ
ገና ስራውን ሳልጀምረው እኔ በጣም እጨናነቃለሁ ብዬ ነው የማስበው ማለት ነው። ለምን አብዛኛው ያው ከኢትዮጵያ የሚሄዱት ወደ ሳኡዲና ዱባይ ስለሆነ ኩዌት ያን ያህል ብዙ ሰው የለም ማለት ነው። ኢንዶኔሲያዎች፣ ፊሊፒኖች ምናምን ናቸው የሚበዙት እና በምሰማውም ኢንፎርሜሽን ያን ያህል ኩዌት ደስታ የለውም ነው የሚሉኝ። እኔ ከአሁን በፊት ባላቀውም ማለት ነው። እና ስለ ኩዌት ያለውን ነገር ቅመሞችዬ እህቶቼ እስኪ አብራሩልኝ፣ ግልጽ አድርጉልኝ። እኔ በጣም እንትን ስላለኝ ነው ማለት ነው፣ ውስጤ ስለተጨናነቀ ነው። እና እናንተ ግልጽ አድርጉልኝ እሺ እህቶቼ፣ እናንተ ግልጽ አድርጉልኝ። እና ያው የምትሰጡኝ አስተያየት በቃ ለምንድን ነው ሁለተኛ ስደት የምትሰደጂው? አይበቃሽም ወይ? ቤት አለሽ፣ ግማሹን አከራይተሽ አንዷን ክላስ ለራስሽ ይዘሽ ለምን አትኖሪም እያላችሁኝ ነው ማለት ነው። እሱ እውነት ነው፣ ይቻላል። አከራይቼ ለሆዴ መቼም አላጣም። ግን የሆነ ስራ ልጀምር ብል በጣም አስቸጋሪ ነው ማለት ነው። ትንሽ ነገር አይበቃችሁም? እና እኔ ሀሳቤ ምንድን ነው በቃ ለአንድ አመትም ሆነ ለሁለት አመት ሰርቼ ደስ ብሎኝ ወረቴን ይዤ አገሬ ላይ ብሰራ የሚል ሀሳብ ነው ያለኝ ማለት ነው። እና አንዳንድ ሰዎች ደግሞ ለማን ብለሽ ነው ለምን ብለሽ ነው በቃ የምትሰደጂው? ምን በወጣይ ብለሽ ብዙ አመት ለፍተሻል የሚል ብዙ አስተያየት አለ። አዎ እውነታችሁን ነው። ያው ስደት አይጠገብም። ሁልጊዜ በቃ እንደ አዲስ ነው። ሁልጊዜ በቃ ሞልቶ አታገኙትም። ቀልባችን ይወሳወሳል። ይሄንን አድርገነው ስንል ብዙ ነገር እናስባለን። እና አንዳንድ እህቶች በቃ እኛ ምን አገባን እንደፈለግሽ ሁኚ እኛ ያገባንም የሚሉ አሉ። እንደዛም አይባልም። ያው ግዴታ እኔ ያለኝን ከውስጤ ሀሳብ ለእናንተ ማካፈልና መግለጽ አለብኝ ማለት ነው። ምንድነው የሚባለው? ዘመር ቢረዳዳ ችግር የማይጎዳ ይባላል። እና እኔ እናንተን ባወያያችሁ የሚጎልባችሁ ነገር የለም። እኔ ግን እጠቀምበታለሁ ማለት ነው። እና በጣም ስለተመረራችሁ አረብ ሀገር ስላደከማችሁ ብዙ ስቃይ ስለምታው በቃ እኛ ምን ነው እንዳንቺ ኑሮን በሰላም ሀገራችን በገባን እንዳንቺ ቤት በኖረን የምትሉም አላችሁ ማለት ነው። እና ያው እኛ ዱንያ ላይ ስንኖር ፍላጎታችን እየሰፋ ነው የሚሄደው። አንዱን ስንይዘው አንዱ ትዝ ይለናል፣ ያንን ስንጨርስ አንዱን ማለት ነው። እና አሁን አንዳንድ ሰው ስታወት ምንም ቤት ሳይኖረው የሆነ ወረት ይዞ ገበያ ኑሮት በዛ በገበያ ጥሩ ለውጥ ላይ የሚታይ ሰው አለ ማለት ነው። በነገራችን ላይ ያው ቤትም ጥሩ ነገር ነው፣ ማረፊያችሁ ነው። የስደት በቃ አይናችሁን እንትን የምትገልጡበት የምታርፉበት ነው ማለት ነው። እና በዛም ላይ የወሬት ያስፈልጋችኋል ማለት ነው። ያው አንዱን ስታዩት አንዱ የሆነ ነገር እንትን ስለሆነ ማለት ነው። እና እንግዲህ እህቶቼ ያው ሀሳቤን ትረዱኛላችሁ ብዬ አስባለሁ ማለት ነው። ተረዱኝ። ጥሩ ኮሜንትም የምትጽፉልኝ ያው ደስ እያለኝ ለእኔ በቃ ትልቅ ነገር እንደሆነ እየገባኝ እያመሰገንኳችሁ ነው የማልፈው ማለት ነው። አንዳንድም ደግሞ ያልሆነ ኮሜንት የምትጽፉ በቃ አለ አይደለ ከራስ በላይ ሰማይ የሚባል ነገር አለ። እንደዛ መሆን የለበትም ማለት ነው። ነገ ጧት እናንተም ደግሞ የሆነ ነገር ጎሏችሁ ሰውን ልታማክሩ ትችላላችሁ። በቃ መፍትሄው ምን እንደሆነ ከሚያውቅ ሰው ተጠግታችሁ የሆነ ነገር ስለምትፈልጉ ማለት ነው። እና ሀባይቦቼ አሁን ያው ዛሬ ማብራሪያ የፈለኩት ስለ ኩዌት ያለውን ነገር የምታውቁ እዛ ያላችሁ ትክክለኛ ኢንፎርሜሽን ብታሳውቁኝ አማራጭን እወስዳለሁ ማለት ነው። እና ይሄንኛውም ደግሞ የሳኡዲው ጉዳይ ምንም ሊገባኝ አልቻለም ማለት ነው። እስኪ እናንተ በደንብ እንትን በሉልኝ። አንዲት እህቴ እንግዲህ ያው ሁሩጅ ንሂ ብለው ነው ያሳፈሩሽ እና ካንስል ነው የሚሆነው አይቻልም ስላለች ነው ማለት ነው። እኔ ደግሞ እንዴት ያው ሁሩጅ ንሂ የሚባለው ሌላ ሰራተኛ እንዳመጡ ነው እንጂ እኔን እንዴት አድርገው ካንስል ያደርጉብኛል? ወይም ተጣልቼ ወይም የሆነ ችግር ምናምን ነገር ተፈጥሮ ሳይሆን በሰላም ነው ሀገር የገባሁት ማለት ነው። እና ይሄ ነገር በጣም አእምሮዬን ምንም ሊያረጋጋው አልቻለም ማለት ነው። ውድ ሀገሬ ልጆች ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ኮሜንታችሁን አሳውቁኝ ማለት ነው።